በክፉ ሰዎች መተት ወይም ድግምት ከተደረገብን እነዚህ ምልክቶች በህይወታችን ላይ ይታያሉ። ትዕግስት ማጣት፣ መሰላቸት፣ መቅበዝበዝ፣ ሂድ ማለት፣ ሰላም ማጣት፣ ገንዘብ መባከን፣ ስራ መበላሸት፣ በፍቅር በትዳር መካከል ጸብ፣ ጭቅጭቅ መምጣት፣ መልካም እድሎቻችን በሙሉ መክሸፍ፣ ያለንን ማጣት፣ ከፍተኛ የመርሳት ችግር መግጠም፣ ራስን መጥላት፣ የስራ እድል መዘጋት፣ ስራ ማጣት፣ ያለ በቂ ምክንያት ስራ መቀያየር፣ ከፍተኛ ፍርሃት መሰማት፣ ብቸኝነትን ማዘውተር፣ እንቅልፍና ሰላም ማጣት፣ ወደ ትዳርና ወደ ፍቅር ለመግባት መፍራት፣ ቅዠትና አስፈሪ ህልሞች መደጋገም፣ ንጽህናን አለመጠበቅ፣ ስንፈተ ወሲብ መከሰት፣ ልጅ ለመውለድ መቸገር፣ የስራ ስኬት ማጣት፣ ጤና ማጣት፣ ያለንን ሁሉ ማጣት። ይህ ሁሉ ሊከሰትብን የሚችለው እኛን ለመጉዳት በስማችን ተቆራይቶ የተላከብን ክፉ መንፈስ ሲሆን ይህንን ክፉ መንፈስ ከህይወታችን ማስወገድ እንችላለን። መተት ወይም ድግምትም እነዚህን መድኃኒቶች በመጠቀም ይህ በሚታጠን ይህ ደግሞ በውሃ ዘፍዝፎ በማሳደር ሻውር በመውሰድ ለአንዴና ለመጨረሻ ጊዜ ከ7 እስከ 14 ቀን ነፃ መሆን ይችላሉ። እጀሰብ መተትን ከማስወገድ አልፎ በርካታ የጤና ችግሮችን እያስተካከለ ይገኛል። ጎራ ብለው ያነጋግሩን።